ይለይብኛል ሚካኤል ይለይብኛል። ከማን ተለይቶብን? ከእግዚአብሔር ተለይቶብን ነው? ከኢየሱስ ተለይቶብን ነው ወይ? በለጠብህ ከኢየሱስ? ከማን ጋር አነጻጽረ ነው ይለይብኛል የምትል? ኢየሱስ ክርስቶስ ብቻውን የሚለይና የሚወደድ በፍጹም መላእክት አባት ሆኖ አያውጡ። መልአክ እናት ሆኖ አያውጡ። እናትም አባትም ወንድምም ወዳጅም ሆኖ ሁል ጊዜ የሚያኖረን ጌታ ኢየሱስ ክርስቶስ እንጂ ይለይብኛል ሚካኤል ከማን ተለይቶብህ ነው? ከእግዚአብሔር ጋር አነጻጽረው በዛለህ? ምህረቱ ምናምን ፍቅሩ ይቅርታው ምናምን በለጠብህ ከእግዚአብሔር በላይ? ለእኔ ኢየሱስ ይለይብኛል። አሜን። ይህም ቪዲዮ ኮፒ ሊንክ እያደረጋችሁ ኮሜንት ላይ ይለይብኛል እያላችሁ ጻፉ። ተባረኩት። አንዴ መዝሙሯን እስቲ ልጋብዛችሁና እንመለሳለን። ጠብቆ አሳድጎ ከልጅነቴ አባት የሆነ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል። በክንፎ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል ይለይብኛል። በክንፉ አሳድሮ በቤቱ አሳድጎኛል። አዎ ሚካኤል ይለይብናል። ለኛ ለኦርቶዶክሳውያን ሚካኤል ይለይብናል። ይሄ አንተን ለምን አስከፋ? ምን አናደደ? ሚካኤል ይለይብናል። ከእግዚአብሔር የተሰጠን ጠባቂ መልአካችን ነው። ከእግዚአብሔር የተሰጠንን ነገር ሁሉ ደግሞ አክብረን መያዝ የኛ የኦርቶዶክሳውያን ነው። ስለዚህ ሚካኤል አሳዳጊያችን ነው፣ ጠባቂያችን ነው፣ እግዚአብሔርን የምናመሰግንበት ደግ መልአክ። ስለዚህ እኛ ኦርቶዶክሳውያን ይጠብቀናል፣ አሳድጎናል። ሚካኤል ይለይብኛል ላልነው አንተ ምን ቤት ነህ? ምንድነው እንደዚህ የሚያንጨረጭርህ ነው ትልቁ ጥያቄ። ኦርቶዶክሳውያን ይህንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ ለብዙዎች እንዲደርስ አድርጉ። ኮሜንት መስጫው ላይ እየገባችሁ ደግሞ ይለይብኛል ሚካኤል ይለይብኛል፣ ቅዱስ ሚካኤል አባቴ እያላችሁ እየጻፋችሁ። ለማንኛውም እኔ በዚህ ልጅ ውስጥ የታየኝ በራእይ መጽሐፍ ላይ የተጻፈው ከሚካኤልና ከመላእክቱ ጋር የተዋጋው ያ ዘንዶ ነው። የዛ የዘንዶ መንፈስ ነው በዚህ ልጅ ውስጥ የሚታየው። ቃሉ እንደዚህ ነው የሚለው በዮሐንስ ራእይ ምዕራፍ 12 ቁጥር 7 ላይ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይላል። የዘንዶ ባህሪ አለመቻል ነው። ከሚካኤልና ከመላእክቱ ጋር ተዋግቶ አያሸንፋቸውም። እነሱ ደግሞ ማሸነፍ ተሰጥቷቸዋል። ስለዚህ ሁሌም ዘንዶ ተሸናፊ ነው። አሁንም ይዋጋል ግን አያሸንፍም። የወደቀ ነው። የዛ የወደቀ የዘንዶ መንፈስ አሁንም በእንደዚህ አይነት ሰዎች ላይ ሆኖ እየሰራ ቅዱሳኑን እየተዋጋ ቅዱሳኑን እየዘለፈ እየተሳደበ እናያለን በዘመናችን። ዘንዶ ደግሞ ቅዱሳንን እንደሚዋጋ የእግዚአብሔርን ትእዛዛት የሚጠብቁትን እንደሚዋጋ በዛው በዮሐንስ ራእይ ምዕራፍ 12 ቁጥር 17 ላይ ዝቅ ብላችሁ ስታነቡት ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛትን የሚጠብቁትን የኢየሱስን ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባህርም አሸዋ ላይ ቆመ ይላል። የባህር አሸዋ የተባሉት ተጠራጣሪ ሰዎች፣ እማያምኑ ሰዎች፣ በእነሱ ላይ አድሮ ቅዱሳኑን የሚሳደብ የእግዚአብሔርን ትእዛዛትን የሚጠብቁት ዛሬ እያየን ነው። እነ አቡነ ተክለ ሃይማኖትን፣ እነ አቡነ ገብረ መንፈስ ቅዱስን፣ እነ ቅድስት አርሴማን ቅዱሳን ሰማዕታቶችን ሁሉ የሚሳደቡ እያየን ነው። ስለዚህ ያ ዘንዶ ወደ ምድር እንደተጣለ ባየ ጊዜ ከዘሯ የቀሩትን ሊዋጋ ሄደ፣ በባህር አሸዋ ላይ ቆመ ተብሎ በመጽሐፍ ቅዱሳችን ስላለ በዚህ ልጅ ውስጥ የሚታየኝ ያ ዘንዶ ነው። ግን ዘንዶ መጨረሻው ምንድነው? መሸነፍ። ዘንዶ ሊያሸንፍ አይችልም፣ የተሸነፈ ነው።
ስለዚህ አሁንም ከቅዱሳኑ ጋር በእንደዚህ አይነት ሰዎች ላይ ያደረ ብዙ ውጊያ ሊያደርግ ይችላል። አይችልም። መጨረሻው መሸነፍ ነው። እኛ ግን እግዚአብሔር አምላክ የሰጠንን ቅዱሳን መላእክት ጠባቂዎቻችን ናቸው ብለን ይለይብኛል ሚካኤል እያልን እናመሰግናለን። በዚህ የሚከፋ አምላክ የለም። እኛ ኦርቶዶክሳውያን የምናምነውን የምናመልከውን ጠንቅቀን የምናውቅ እንጂ አሁን አንተ እንዳልከው ሚካኤልን ከአምላካችንና ከመድኃኒታችን ከኢየሱስ ክርስቶስ ጋር በምንም ስሌት የሚያወዳድር ኦርቶዶክሳዊ የለም። ውሸት ግን ከአባታችሁ ከዲያብሎስ የተማራችሁት ስለሆነ ሁሌ ትዋሻላችሁ። ከማን ጋር ነው የምታወዳድሩት? የተለየባችሁ ከማን ነው? ከኢየሱስ ከሰጪው ጋር እንዴት ታወዳድራለህ አንተ? መላእክትን የሰጠን እኮ እሱ ነው። መላእክትን እንዲጠብቁን፣ እንዲራዱን፣ እንዲያገለግሉን የሰጠን እኮ እሱ ነው። ስለነሱ በህይወታችን ላይ ስለሚያደርጉልን ነገር እግዚአብሔርን እያመሰገንን የምንኖር እኛ ኦርቶዶክሳውያን ነን። ስለዚህ አሁንም ለኛ ለኦርቶዶክሳውያን ይለይብናል፣ ሚካኤል ይለይብናል። አንተ ግን በላይ ላይ ካለው ከዘንዶ መንፈስ የተነሳ ቅዱሳን መላእክቱን ሁሉ መዋጋትና መዋጋት ብቻ፣ ማሸነፍ ግን አትችልም። እግዚአብሔር አምላክ ካለህበት የስተት ጎዳና ይመልስ። ልናገር የምችለው ነገር ቢኖር ይሄ ብቻ ነው። ኦርቶዶክሳውያን ይለይብኛል፣ ሚካኤል ይለይብኛል፣ ቅዱስ ሚካኤል አባቴ እያላችሁ ኮሜንቱን አጥለቅልቁት። ቪዲዮውን ሼር፣ ኮፒ ሊንክ አድርጉት ለብዙ ሰዎች እንዲዳረስ። እወዳችኋለሁ።